አሪፍ በሚባል ቦታ ነው የምናስገነባው። ከ7 እና ከ8 በላይ ፕሮጀክቶችን ዴሊቨር ያደረገ ድርጅት ነው። ሀያት ፈረስ ቤት ያለው ሳይታችን ከባለ 2 መኝታ እስከ ባለ 3 መኝታ ድረስ ሲሆን የካሬ አማራጭ ከ86 ጀምሮ እስከ 110 ድረስ አለ። አሁን ላይ በተለያዩ ሳይቶቻችን ላይ 35% ዲስካውንት አማራጭ አያት አካባቢ፣ ከዛ ውጪ ደግሞ 30% ደግሞ ፒያሳና ጋርመንት ሳይቶቻችን ላይ ዲስካውንት አውጥተናል። አሁን ላይ 9ኛ ላይ ደርሷል። በፍሎር 3 ቤቶች አሉ። ሙሉ በሙሉ በኢትዮጵያ ብር ምንም አይነት አስካሌሽን ምንም አይነት ጭማሪ ሳይኖረው ሙሉ በሙሉ አሁን በከፈሉበት አሁን በጀመሩት ነው የሚጨርሱት። ይህም ደግሞ በብዙ ተመራጭ ያደርገናል። አያት የሚገኘው ሳይቶቻችን ላይ አጠቃላይ ክፍያ 5.4 ሚሊዮን ብር ብቻ ነው። ባለ 2 መኝታ ክፍል፣ ባለ አንዱ ደግሞ ወደ ፒያሳ አካባቢ ነው የሚገኘው። እሱ ደግሞ ወደ 600 ሺህ ቅድመ ክፍያ ከፍለው የቀጣዩን ደግሞ በፕሮግረስ የሚከፍሉት የውሃ ፋሲሊቲ፣ የጀነሬተር ፋሲሊቲ እንዲሁም ደግሞ አቅራቢያው ደግሞ የተለያዩ ማዕከሎችን ታሳቢ አድርጎ ነው ይዞ የመጣው። እነዚህን የቤት አማራጮች በምን ያህል ጊዜ ነው ለደንበኞች አስረክባችሁ ለመስጠት ያሰባችሁት? እስካሁን ወደ 400 በላይ አባወራችን የቤት ባለቤት አድርገናል። በአፎርደብል በሚል ሽልማት አግኝቷል። 100% የሚከፍል ሰው 35% ኦፍ ይደረግለታል። 40% የሚከፍል ሰው ደግሞ የ8 ወር የእፎይታ ጊዜ እንሰጣለን። አዲሱን ዓመት ከተሚው ጋር ወደፊት እንቀጥላለን። ቴምር ፕሮፐርቲስ ተገኝተናል። ቴምር ፕሮፐርቲስ እያንዳንዱ ቤቶች ላይ ታላቅ የበዓል ቅናሽ ማድረጉን ሰምተናል። ቅናሹ ምን ያህል ነው? እንዲሁም ደግሞ ሌሎች መረጃዎችን ለእናንተ ለተመልካቾቻችን እያደረስናችሁ አብረናችሁ ቆይታ የምናደርግ ይሆናል። እንዴት ነሽ? እግዚአብሔር ይመስገን። እንኳን ወደ ቴምር ሪል ስቴት በሰላም መጣሽ። በጣም ጥሩ። እኔም ስለመጣውና በድጋሚ ስለተገናኘን በጣም ደስ ብሎኛል። ዛሬ እንግዲህ በዋናነት የተገናኘንበት ምክንያት ቴምር ፕሮፐርቲስ የተለያዩ የቤት አማራጮቹ ላይ ታላቅ ቅናሽ ማድረጉን ሰምተን ነውና ሪል ስቴት አሁን ላይ በተለያዩ ቦታዎች ላይ ሳይቶቻችን እየሸጠን እንገኛለን። ከዛ በፊት ግን ኦልሬዲ በ2008 የተመሰረተ ከ7 እና ከ8 በላይ ፕሮጀክቶችን ዴሊቨር ያደረገ ድርጅት ነው። በማስገንባት ሂደት ወይም ደግሞ በማስረከብ ሂደት በጣም አሪፍ ፕሮግረስ እያሳየ ያለ ድርጅት ነው። አሁን ላይ እንግዲህ ብዙ የቤት አማራጮች አሏችሁና ታላቅ ቅናሽ የተደረገባቸው የቤት አማራጮች የትኞቹ ናቸው? አሁን ላይ በተለያዩ ሳይቶቻችን ላይ 35% ዲስካውንት አማራጭ አያት አካባቢ፣ ከዛ ውጭ ደግሞ 30% ደግሞ ፒያሳና ጋርመንት ሳይቶቻችን ላይ ዲስካውንት አውጥተናል። ይህም ቆየው ለአጭር ጊዜ የሆነ ዲስካውንት ነው። ከባለ 1 እስከ ባለ 3 የመኝታ አማራጭ ያላቸው እንዲሁም በተጨማሪ ደግሞ ሳይቶቻችንን በአሪፍ በሆነ ፕሮጀክት እያስገነባ ነው የምንገኘው። በጣም ጥሩ። የተለያዩ ፋሲሊቲዎች አሏቸው ቤቶቹ ላይ ምንድን ናቸው? ማንኛውም አፓርታማ ሲገነባ የራሱ የሆነ ፋሲሊቲ አለው። ይህም ደግሞ ሙሉ በሙሉ ያሟላ አፓርትመንት ስታንዳርዱን ይዞ ነው የመጣው ቴምር። ስለዚህ የውሃ ፋሲሊቲ፣ የጀነሬተር ፋሲሊቲ እንዲሁም ደግሞ አቅራቢያው ደግሞ የተለያዩ ማዕከሎችን ታሳቢ አድርጎ ነው ይዞ የመጣው። የካሬ አማራጮች ምን ያህል ነው? ቅድም እንዳልኩሽ በየሳይቶቻችን የተለያዩ ሳይቶች አሉ። በእነሱ የካሬ አማራጮች ይለያያሉ። አያት አካባቢ ከባለ 2 ባለ 3 አለ። ከ86 ካሬ ጀምሮ 111 ካሬ እንዲሁም ደግሞ 126 ካሬ ባለ 3 አለ። ይሄ ይገኛል። ወደ ፒያሳ ስንመጣ ደግሞ ከ63 ካሬ ጀምሮ እስከ 146 የባለ 3 አማራጭ ባለ አንድም አለን። እነዚህን አማራጮች ይዘመተናል። እነዚህን የቤት አማራጮች በምን ያህል ጊዜ ነው ለደንበኞች አስረክባችሁ ለመስጠት ያሰበው? መረከቢያቸውም የተለያዩ ሳይቶች አሉን እና ከዛ ውስጥ አንዱ አያት የሚገኘው ሳይት ነው። በአንድ ዓመት የሚያልቅ ፕሮግረሱ አሪፍ የሆነ አሁን በአንድ ዓመት የምናስረክበዋለን። እሱ አከፋፈሉን በአንድ ዓመት ነው የሚያልቀውን በአንድ ዓመት ነው። ከዛ ውጭ ግን ፍሌክሰብል የሆነ አከፋፈል ይዘን በ2 ዓመት እና እስከ 3 ዓመት ከፍለው የሚጨርሱት እሱን ደግሞ በሌሎች ሳይቶቻችን ላይ ይዘናል። በጣም ጥሩ። እስካሁን ምን ያህል ቤቶችን አስረክባችኋል? እስካሁን ወደ 400 በላይ አባወራችን የቤት ባለቤት አድርገናል። ከዛ ውስጥ አንዱ ወደ 4 ኪሎ ለቡ ሳይት፣ አዋሬ እነዚህ ያስረከብናቸው ሳይቶች ናቸው። ከዛም ውጭ አሁን ደግሞ በቅርቡ ወደ አያት አካባቢ እናስረክባቸው ሳይቶች አሉ። በጣም ጥሩ። እንግዲህ ብዙ ሪል ስቴቶች በዘርፉ ላይ አሉ እና የእናንተን ሪል ስቴት ከሌሎች ሪል ስቴቶች በምንድነው ለየት የሚያደርገው የሚለውን እናንተ። እውነት ነው። አሁን ኢንዱስትሪው ሰፍቷል። ከዛ ውስጥም አንዱ ቴምር ሪል ስቴት ደግሞ የራሱን ይዞ መጥቷል። እንዳልኩሽ 8 በላይ አመታትን አስቆጥሮ ከ8-7 በላይ ሪል ስቴቶችን አስረክቧል። በዚህም በቅርቡ ከኢትዮ ሪል ስቴት ውስጥ እንግዲህ በአፎርደብል በሚል ሽልማት አግኝቷል። ይህም ደግሞ ምቹ የሆነ አከፋፈል፣ ምቹ የሆነ ደግሞ ቅናሽ የሆነ ቤቶችን ለደንበኞቻችን በማስረከብ ነው። ስለዚህ የሚለየው የምንለው አንደኛው በአፎርደብል ነው
ከዛም ውጪ ደግሞ ሎኬሽን ዋይዝ አሪፍ በሚባል ቦታ ነው የምናስገነባው። በዚህም አንዱ አያት ለመኖሪያ ምቹ ነው። ፒያሳ፣ ጋርመንት፣ እነዚህ ሎኬሽን ዋይዝ በጣም አሪፍ የሆነ አማራጭ ይዘን የቀረብ ነው። ዋጋቸውስ ምን ያህል ነው? ዋጋቸውን አሁን በሳይቶቻችን ይለያያሉ። አያት የሚገኘው ሳይቶቻችን ላይ አጠቃላይ ክፍያ 5.4 ሚሊዮን ብር ብቻ ነው ባለ 2 መኝታ ክፍል። ባለ አንዱ ደግሞ ወደ ፒያሳ አካባቢ ነው የሚገኘው። እሱ ደግሞ ወደ 600 ሺህ ቅድመ ክፍያ ከፍለው የቀጣዩን ደግሞ በፕሮግረስ የሚከፍሉት አመቻችተናል። በጣም ጥሩ። እንግዲህ ሰዎች መጀመሪያ ሲገዙ አግሪመንት ይፈራረማሉ እና መጀመሪያ በተፈራረሙበት ዋጋ ነው የሚቀጥለው ወይስ ደግሞ ከዶላር ጭማሪ ጋር እንዲሁም ደግሞ ከጥሬ እቃዎች መጨመር ጋር እናንተም ዋጋ ትጨምራላችሁ የሚለውን እናንተ? አዎ፣ ይሄኛው አንዱ ለየት የሚያደርገው ቅድም ሳልጨምረልሽ ይሄኛው አንዱ ነው። ሙሉ በሙሉ በኢትዮጵያ ብር ምንም አይነት አስካሌሽን ምንም አይነት ጭማሪ ሳይኖረው ሙሉ በሙሉ አሁን በከፈሉበት አሁን በጀመሩት ነው የሚጨርሱት። ስለዚህ አሁን ላይ ሙሉ በሙሉ በኢትዮጵያ ብር ይዘን የመጣ ነው እና ይህም ደግሞ ተመራጭም ያደርገናል። ስለዚህ በውጭ የሚኖሩ እንዲሁም ደግሞ በሀገር ውስጥ የሚኖሩ ቤቱን መግዛት የሚፈልጉ ሰዎች በቀላሉ ማግኘት ይችላሉ ማለት ነው። እውነት ነው። እንግዲህ ለባህል ታላቅ ቅናሽ ማድረጋችሁን ሰምተናል እና የት አካባቢ ነው ቅናሹ? ምን ያህል ነው? እስከ መቼ ነው የሚቆየው የሚለውን ሀሳብ በደንብ ብናነሳ ደስ ይለኛል፣ ለተመልካቾቻችንም ግልጽ እንዲሆን። 35% ዲስካውንት ማለት ደግሞ 100% የሚከፍል ሰው 35% ኦፍ ይደረግለታል። ይህ ደግሞ ትልቅ አማራጭ ነው። ትልቅ የሆነ የዲስካውንት ዋጋ ነው ያለን እና ማለትም አሁን ለምሳሌ እነዚህ ሳይቶች የሚገኙት ወደ አያት አካባቢ ናቸው። አያት ሎሚያድ እና አያት ፎረስት ቤት ላይ የሚገኘው ሳይቶቻችን ላይ 100% ለሚከፍል 35% ዲስካውንት እናደርጋለን። ይህ ማለትም ባለ 2 መኝታ 86 ካሬ ነው። የካሬ አማራጩ ወደ 5.4 ሚሊዮን ብር ይሆናል። 8 ሚሊዮን ብር የነበረው ወደ 5.4 ሚሊዮን ብር። ይህ ማለት ወደ 3 ሚሊዮን አካባቢ የሚሆን ቅናሽ ነው የተደረገው እና ከዛም ውጭ ደግሞ 40% የሚከፍል ሰው ደግሞ የ8 ወር ጊዜ ከዛ በኋላ ያሉትን አከፋፈሎች የ8 ወር የእፎይታ ጊዜ እንሰጣለን። ይህም ደግሞ ሌላኛው ኦፕሽን ነው የሚሆነው ማለት ነው። ከዛም ውጭ ደግሞ ፒያሳ ላይ፣ ሶማሌ ተራ ወደ ጋርመንት ያሉ ሳይቶቻችን ላይ ደግሞ የ30% ዲስካውንት፣ ይህም ቅድም እንዳልኩሽ ነው 100% ለሚከፍል ሰው የ30% ዲስካውንት። ከዛም ውጭ ደግሞ 40% ለሚከፍል ሰው ደግሞ የ20% ዲስካውንት ነው ያለንና ይህ ደግሞ ለአከፋፈል ምቹ ነው። ሰው ባለው ደግሞ እንዲገበያ ያደርጋልና እነዚያን አማራጮች ነው ይዘን የመጣ ነው። ስለዚህ ይሄ ውጪ ያሉ ደንበኞቻችንም አገር ውስጥም ያማከለ ሰፊ እድል ነው። ሰፊ የሆነ የዲስካውንት ዋጋ ነውና በዚህ ተጠቃሚ እንዲሆኑ ነው እኛ የምንጠይቀው የምናሳስበው። ጥሩ። እስከ መቼ ነው የሚቆየው ዲስካውንት? ይሄ ዲስካውንት የሚቆየው አሁን ለበዓል የወጣ ዲስካውንት ነው። መስከረምን ብቻ ነው የሚቆየው። በዚህ እንግዲህ ብዙዎቹ ይገዛሉ፣ ብዙዎቹም ደግሞ ያተርፉበታል ብለን እናስባለን። በጣም ጥሩ። ቅድም እንግዲህ የተለያዩ ቦታዎች ላይ እያስረከባችሁ እንደሆነ ነግረሽኝ ነበር እና አሁን ደግሞ መሬት ሲወረደው ምንድን ነው የሚለውን ለተመልካቾች እያስቃኘናቸው አብረናቸው ቆይታ ብናደርግ ደስ ይለኛል። መልካም፣ ደስ ይለኛል። በዚሁ አጋጣሚ እዛ ባልደረባዬ አለች፣ ያለውን ደግሞ እሷ ሞር ታሳይሻለች። በዚሁም መልካም በዓል፣ እንኳን ለመስቀል በዓል አደረሳችሁ። ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም በዓል ይሁንልሽ። እኔም በጣም አመሰግናለሁ። ሰላም፣ እንዴት ነሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ውጭ ላይ የጠበቅኩት ካስረከብናቸው ሳይት እንጀምር ብዬ ነው። ከዚህኛው ስንጀምርልሽ ይኸኛው ሳይታችን ጨርሰን አስረክበን የአባወራዎቹ ሰጥተን መኖር የተጀመረበት ነው። እዛ ጋር ፊት ለፊት ላይ ታይሻል ቴምር ፕሮፐርቲ የሚለው እሱን ኦልሬዲ ጨርሰናል። ለከስተመሮች ዴሊቨሪ በ3 ወር ጊዜ ውስጥ እናደርጋለን። የውስጥ ስራዎች ላይ ነን። ከፊት ለፊትም ያለው ሳይታችን አለ ቱ ሴንተር አደባባዩ ጋር ማለት እሱ ሚክስድ አፓርትመንት ሲሆን የንግድ ሱቆች ከታች አሉ፣ ከላይ መኖሪያ ቤቶች ናቸው። ኦልሬዲ እሱ በ1 ዓመት ጊዜ የምናስረከበው ነው። አልቋል ማለት ይቻላል። እና ወደዛ እየሄድን ደግሞ ሀያት ፈረስ ቤት ያለው ሳይታችን ከባለ 2 መኝታ እስከ ባለ 3 መኝታ ድረስ ሲሆን የካሬ አማራጭ ከ86 ጀምሮ እስከ 110 ድረስ አለ እና አሁን ላይ የ35% ቅናሽ እሱ ሳይታችን ላይ ማውጣተናልና የዛ ሳይት አከፋፈል ብዙ ከስተመሮች አሉ ትንሽ ጊዜ ሰተናቸው የመክፈል ፍላጎት ያላቸውና እነሱን ቤዝድ ያደረገ ሆኖ አሁን ለጂ+5 እና በ2 ዓመት ጊዜ ውስጥ የሚረከቡት ቤት ነው። ለአከፋፈል ምቹ የሆነ አድርገን ያወጣነው ሳይት ነው። ሌላኛው የ35% ቅናሽ ያወጣነው እዛኛው ሳይታችን ላይ ነው እና ይሄኛው ሳይት እንደምታየው ጂ+10 ሲሆን አሁን ላይ 9ኛ ላይ ደርሷል። እንዳለ ባለ 3 መኝታ
ቤቶች ብቻ ናቸው ያሉትና በተለያዩ የካሬ አማራጮች ናቸው ማለት ነው። ከምን ያህል ጀምሮ አላቸው? ከ110 ጀምሮ እስከ 137 ድረስ አለን። የተቀሩትን ሳይቱ አካባቢ ሆነን በደንብ እያያሹ ብናወራ ደስ ይለኛል በጣም። ቻችን ላይ በለቡ፣ በአየር ጤና፣ በሀያት እንዳለ ሳይቶቻችን አስረክበናል። ሌላ ተጨማሪ ወደ 7 ሳይቶችን አስረክበናል እና የዴሊቨሪ ኢሹም የለም። አንዳንድ ሰዎች መተው ከስተመሮቻችንንም ይጠይቃሉ እና በጣም ደስተኛ ነው የሚሆኑት በዛም ነገር ማለት ነው። እስካሁን በመጣንበት ፕሮሰስ አሁን ላይም ባለን ከስተመሮቻችን ጥሩ የሆነ ፊድባክ ይዘን ነው የመጣን ያለነው እና እየሄድን ያልኩት ሳይታችን ያው እንደምታዩ ይሄኛው ነው እና ይሄኛው ሳይታችን G+10 ነው። አሁን ላይ 9ኛ ላይ ደርሷል። በፍሎር 3 ቤቶች አሉ። እናም ደግሞ በካሬ አማራጭ ከ111 እስከ 137 ድረስ አለን። ዲስካውንቱ 35% እሱንም የሚያካትት ነው። ዴሊቨሪ ታይም 1 year ነው እና ቶሎ ቤታችንን ለመረከብ ለሚፈልጉ ሰዎች ሪከመንድ የምናደርገው የሀያት ሳይታችን አንደኛው ይሄ ነው። በጣም ጥሩ። ያው አብዛኞቹን አውርተናቸዋል ከኦፊስ ጀምሮ ቆይታ አድርገን ስለነበረ፣ ግን ደግሞ እኔ ለተመልካቾች የምንለው ምንድነው ይሄ ታላቅ ቅናሽ ለተወሰነ ጊዜ የሚቆይ ነውና እነዚህን አማራጮች ወይም እድሎች ቶሎ ቢጠቀሙ ብዬ አስባለሁ። አዎ እኛም እንደዛ ነው የምንለው። ለተወሰነ ጊዜ እንደሚቆይ ያው ባልደረባይም ነግራሻለች። የአዲስ ዓመት ዲስካውንት የአዲስ ዓመት ጊፍት ነው ከቴምር ሪል ስቴት። ቆንጆ ኦፈር ነው። እንዳያመልጣቸው ሪከመንድ ያደርጋል።